በዛሬው ቪዲዮአችን ስልካችንን በመጠቀም ብቻ እንዴት አድርገን በቀን $10 $20 አክቲቭ ከሆናችሁ ደግሞ በቀን እስከ $50 እንዴት አድርጋችሁ መስራት እንደምትችሉ ዛሬ አሳያችኋለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከመጨረሻው መከታተል ብቻ ነው እና ደግሞ ይህንን ቪዲዮ ብዙዎች እንዲመለከቱት ላይክ በማድረግ ቫይራል እንዲወጣ ተባበሩን። ሰብስክራይብ እንደዛው። አሁን በቀጥታ ወደ አሰራሩ እንሂድ። በመጀመሪያ ወደ ፕላይ ስቶር ወይንም ደግሞ ወደ አፕ ስቶር እንሄዳለን። ወደ ፕላይ ስቶር ወይንም ደግሞ ወደ አፕ ስቶር ከሄዳችሁ በኋላ የሰርች ምልክቷን አንድ ጊዜ ነክታችሁ ካውንት ኤንድ ኤርን ብለን እንጽፋለን ማለት ነው። ልክ እኔ እንደምጽፉ አድርጋችሁ ጻፉት። ልክ እንደዚህ አድርጋችሁ ከጻፋችሁ በኋላ ከጨረሳችሁ በኋላ ጽፋችሁ ከታች እንደምትመለከቱት ብዙ አይነት አማራጮች ነው የሚመጣላችሁ። እኔ በቀስት ማሳያችሁን አንድ ጊዜ ኢንስታል አድርጋችሁ ታወርዱታላችሁ ማለት ነው። ልክ አውርዳችሁ ስትጨርሱ እንደምትመለከቱት ፕላይ ይላችኋል። ያስቺ ጋራ ፕላይ ይላችኋል። ፕላይ የምትሏን አንድ ጊዜ እንነካለን ማለት ነው። ልክ ፕላይ ብላችሁ ወደ ውስጥ ስትገቡ ኖቲፊኬሽን ትፈልጋላችሁ ወይንም አፈልጉም ይላችኋል። ከፈለጋችሁ አለው በሉት፣ ካልፈለጋችሁ ዶንት አለው ትሉትና ወደ ቀጣዩ እናልፋለን ማለት ነው። ልክ ወደ ውስጥ ስትገቡ ደግሞ ምን ይላችኋል? እንደምትመለከቱት ዊን ሪዋርድ ኤንድ ዊዝድሮ ካሽ ኤቭሪ ዴይ ይላችኋል። ኔክስት ትሉታላችሁ። ከዛ ከታች ጌት ስታርትድ የምትል አማራጭ አለች። እሷን አንዴ ነክተን በጉግል አካውንታችሁ ብቻ ሎጊን ማድረግ ስለሚቻል በጉግል አካውንታችን ሎጊን እናደርጋለን ማለት ነው። ልክ ሎጊን አድርጋችሁ ስትጨርሱ እንደምትመለከቱት ሌታስ ጎ የሚል አማራጭ ይመጣላችኋል። እሱን ትነኩትና ወደዚህ ቦታ ይወስዳችኋል ማለት ነው። አንዴ ወደኋላ እንመለሳለን። ልክ ወደኋላ ስትመለሱ እንደምትመለከቱት $0.08 ዌልካም ቦነስ ብቻ ነው የሰጠን ማለት ነው። ዌልካም ቦነስ $0.08 ሰጥቶናል ማለት ነው እንደምትመለከቱት። ከዛም በኋላ ደግሞ እንዴት አድርጋችሁ ጌሞችን በመጫወት ዶላር መስራት እንደምትችሉ ላሳያችሁ። ትንሽ ወርታች ዝቅ ስታደርጉት እንደምትመለከቱት ብዙ አይነት መስሪያ አማራጮች አሉ ማለት ነው። እኔ አሁን አንዱን ላሳያችሁ። ትንሽ ወርታች ዝቅ እናደርገዋለን። ትንሽ ወርታች ዝቅ ስታደርጉት እንደምትመለከቱት ቶሮክስ የሚል አማራጭ ይመጣላችኋል። እዚህ ጋራ ብዙ አይነት አማራጮች ነው ያሉት፣ ግን ዛሬ በቶሮክስ ነው ማሳያችሁ። ቶሮክስ የምትሏን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። ልክ ወደ ውስጥ ስትገቡ እንደምትመለከቱት ብዙ አይነት አማራጮች ነው የሚመጡላችሁ። ብዙ አይነት ጌሞች ይመጡላችኋል። ቀለል ያለውን እየመረጣችሁ መጫወት ትችላላችሁ ማለት ነው። ለምሳሌ እኔ አሁን አንዱን መርጬ ላሳያችሁ። ከላይ ያለውን አንዱን ልምረጥና ወደ ውስጥ ገብቼ ላሳያችሁ ስንት ኮይን እንደሚሰጥ ምናምን የሚለውን ላሳያችሁ። ለምሳሌ ይሄኛውን ልምረጥ። እኔ ይሄኛውን መርጬ ልክ ወደ ውስጥ ስትገቡ እንደምትመለከቱት ይህንን ጌም አውርደን 100 ሜትር ድረስ ከሄደን እንደምትመለከቱት 180 ኮይን ይሰጠናል ማለት ነው። የመጨረሻው ደግሞ 3000 ሜትር የሚለው ደግሞ ከ1.8 ሚሊዮን በላይ ኮይኖችን ይሰጡናል ማለት ነው። ይህም ማለት ብዙ ዶላር ነው ማለት ነው። አሁን ደግሞ እንዴት አድርጋችሁ ጌሙን ኢንስቶል አድርጋችሁ እንደምትጫወቱ ላሳያችሁ። ከታች እንደምትመለከቱት ፕሮሰስድ ቱ ኦፈር የሚል አማራጭ አለ በአረንጓዴ የተጻፈውን። እሱን አንድ ጊዜ ስትነኩት እንደምትመለከቱት ወደ ፕሌይ ስቶር ጌሙን ወደ ጌሙ ወዳለበት ይወስዳችኋል ማለት ነው። እንግዲህ ይህንን ጌም ነው የምታወርዱት። እሱን አንድ ጊዜ ኢንስታል ትሉታላችሁ። እንግዲህ ይህንን ጌም ኢንስታል አድርጋችሁ ከተጫወታችሁ 100 ሜትር በደረሳችሁ ሰዓት 180 ኮይን ይሰጣችኋል ማለት ነው። 300 ስትሄዱ እየጨመረ ነው የሚሄደው። ልክ 3000 ሜትር ስትሄዱ 1.8 ሚሊዮን ኮይኖችን ይሰጣችኋል ማለት ነው። አሁን በመቀጠል አንዱን ደግሞ ላሳያችሁ። ለምሳሌ ይህንን ልምረጥና ላሳያችሁ። ልክ ወደ ውስጥ ስትገቡ እንደምትመለከቱት ይሄ ደግሞ ዲስታንስ ነው የሚላችሁ። ለምሳሌ እስቺ ጋራ 150 ዲስታንስ ከሄደን ስንት ኮይን ይሰጠናል ማለት ነው? 270 ኮይኖችን ይሰጠናል ማለት ነው። እንደምትመለከቱት መጨረሻ ላይ 3000 ከሄደን ደግሞ ከ1.8 ሚሊዮን ኮይኖችን በላይ ይሰጡናል ማለት ነው። እንደምትመለከቱት ዳውንሎድ እያደረጋችሁ ፖይንታችሁን መሰብሰብ ትችላላችሁ ማለት ነው። እና ደግሞ እዚህ ጋር አንድ ማሳያችሁ ነገር ቢኖር አንዱን ጌም ከመረጣችሁ በኋላ ለምሳሌ ይሄኛውን ጌም ልምረጥና ወደ ውስጥ ገብቼ ላሳያችሁ። ወደታች ስታደርጉት እንደምትመለከቱት መመሪያዎች አሉ። ጌሞቹ እንዴት አድርጋችሁ መጫወት እንደምትችሉ የሚያሳዩ መመሪያዎች። እነሱን እያነበባችሁ ጌማችሁን መጫወት ትችላላችሁ ማለት ነው። ወደ ኋላ ትመለሱና ከላይ 3 ነጠብጣብ አለች ከላይ ጋር እሷን አንድ ጊዜ እንነካታለን ማለት ነው። 3 ነጠብጣቧን ትነኳታላችሁ ላይ ጋር ያለችውን 3 ነጠብጣብ። ልክ እሷን ስትነኳት ደግሞ ምን ይመጣላችኋል? ሁለተኛ ላይ ማይ አክቲቪቲ የሚል አማራጭ ይመጣላችኋል ማለት ነው። ማይ አክቲቪቲ የሚለውን አንድ ጊዜ እንነካዋለን። ልክ እንደምትመለከቱት አሁን 2 ጌሞችን አስጀምረናል፣ ግን ደግሞ ምንም አልተጫወትናቸውም። ስለዚህ 0 ነው ብሎ የጻፈልን ማለት ነው። አንድ ጊዜ በተጫወታችሁ ቁጥር እዚች ጋር እየገባችሁ ስንት ኮይን እንደሰጣችሁ ማየት ትችላላችሁ ማለት ነው። ኮይናችሁንም እየወጣችሁ ወደ ዶላር መቀየር ትችላላችሁ ማለት ነው። አሁን ደግሞ በመቀጠል ወደ ኋላ እንመለስና እንዴት አድርጋችሁ በሌላ መልኩ ገንዘብ መስራት እንደምትችሉ ላሳያችሁ። አንድ ጊዜ ወደ ኋላ ትመለሳላችሁ። ወደ ኋላ ስትመለሱ እንደምትመለከቱት እዚህ ጋር ብዙ አይነት አማራጮች ስላሉ እየገባችሁ ማየት ትችላላችሁ ማለት ነው። እኔ ግን አሁን በሌላ መልኩ መስራት የምትችሉበትን አማራጭ ላሳያችሁ። ከታች የጊፍት ምልክት አለች። እሷን አንድ ጊዜ ስትነኳት ኢንቫይት ፍሬንድስ የሚል አማራጭ ይመጣላችኋል። የራሳችሁን ኢንቪቴሽን ሊንክ ኮፒ ታደርጉና
ለጓደኞቻችሁ ወይንም ደግሞ ገንዘብ መስራት ለሚፈልጉ ሰዎች ሊንካችሁን ኮፒ አድርጋችሁ ለጓደኞቻችሁ ማጋራት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ደግሞ ሌሎችንም ገንዘብ መስራት ትችላላችሁ ማለት ነው። እና ደግሞ ገንዘባችሁ እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ የሚያሳይ ቪዲዮ የኔ ቴሌግራም ቻናል ላይ ስላስቀመጥኩላችሁ የቴሌግራም ቻናል ሊንኬን ደግሞ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። እሱን አንድ ጊዜ ነክታችሁ ሄዳችሁ እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ የሰራሁት ቪዲዮ ስላለ እዛ ላይ ሄዳችሁ ቪዲዮን መመልከት ትችላላችሁ ማለት ነው። ለዛሬ ጨርሰናል። ባይ